ሰላም እንዴት ናችሁ? ስሜ ሜሮን አገሩ ይባላል። ያው እንግዲህ እንደምትመለከቱኝ ሰፈር ላይ ድንጋይ ማሞቅ ሆኗል ስራዬ። ቤታችንን እንዳሳያችሁ ሰፈራችንን ይሄን ይመስላል ሰፈራችን። እማ የሚለውን ድምጽ ነበር ከስር ማስገባት። ቪዲዮ ኤዲቲንግም ሆነ ስለምንም እውቀቱ ስለሌለኝ ይሄንን እንዲሁ እንዳለ ነው እምለቅላችሁ። ቢኮዝ ኦፍ ቢዚ የለኝም ምንም እንትንም የለኝም ኤዲት ማድረግበት ማለት ነው። እና አይዋና ዩቲዩብ መጀመር ግን ከየት እንደምጀምር አላውቅም። እንዴት ብዬ እንደምጀምር አላውቅም። እኔ እንጃ ላይክ እንደነ ሀሩን አይነት ስኳድ እንዲኖረኝ እፈልጋለሁ ምናምን። በቃ ሴቶች የመጀመሪያ ሴቶች እንደዚህ ዩቲዩበሮች ምናምን መሆን እፈልጋለሁ። ግን ማንም ከጎኔ የለም። የምኖረው እዚህ ሰፈር ነው። የቦሌ አስተሳሰብ ይዘህ እዚህ ሰፈር መኖር ማለት ሶ ሃርድ ነው። የሆነ በሬ ላሳያችሁ ነውማ። ሹፍ እስማን ያቸው እንዴ እንደሚዘሉ። ቆይ ላስጠጋው እንዴ ጀለስ ወደ እኔ ሊመጣ ነው መሰለኝ። ያው የኔ አባት ኧረ ወደታች ሩጥ። እኛም ወደታች ሮጠ። ጀለስ ከመጣ ብድግ ነው የምለው ነው የምላችሁ። እያየሁት ነው እያየኝ ነው። ኧረ ጉዴ ሁሉም አለፉ። እሱ ምን ቤቢዬ ባይ እንጂ አንጀቴን በላኸው። በረኞቻቸው ተወሰዱ። ኦ ማይ ጋድ። እና በቃ ምንም ተስፋ አልቆረጥኩም እግዚአብሔር ይመስገን። ግን ምንድነው ተስፋዬ ይሄን ለማድረግ እና ከኔ ጋር መስራት የምትፈልጉ ሰዎች ምናምን ማለት ነው አብረን ቪዲዮ እንስራ። ይሄን ያለኝ ሀሳብ ደግሞ ዶሮ ሄሎ ሂንስ ሄሎ ሄይ ቤቢየር አራት ናቸው። ባይዘዌይ በጣም ነው የሚያምር ቢዩቲፉል ያሽ አቤት እግዚአብሔር። እንደው ዩቲዩብ ላይ ኮይልን እንኳን አይታችሁ እንደው ዩቲዩብ ልታች በየንቺ እንግሊዘኛ እውቀቴ በመስኮትም አይሆንም አይመጣውም። እና ምንድነው ሀሳቤ እንደዛ ነው። ስለዚህ ካሁን በኋላ ዝም ብዬ ቪዲዮ ራሱ እንዴት እንደሚለቀቅ አላውቅም። ገና ዩቲዩብ ላይ ገብቼ እንዴት እንደሚለቀቅ ሰርች አድርጌ ከዛ ነው የምለቀው። ይሄ የኔ አይዲያ ነው። ከዛ በኋላ በቃ እንደዚህ የሚያልፍ ሰውም አለ። አይ መድኃኒዓለም ይሄ የመጀመሪያ ቪዲዮዬ ነው። እንግዲህ እንደምትመለከቱኝ እንዲህ ብዬ አያዋጣም፣ እንዲህ ብዬም አያዋጣም፣ እንዲህ ብዬ አያዋጣም። ምን ተሻለኝ ታዲያ? እንግዲህ እንደማንኛውም ኢትዮጵያዊ ለፍተናል፣ አይተናል፣ ሰርተናል ለማለት ያብቃን። እና ደግሞ መስራት የምትፈልጉ ሴቶች እንደኔ ያላችሁ ሴቶች አብረን እንስራ ተቆሮ በመተጋገዝ ነው ምናምን እና ባይ